የቅዱሳን ክብር የኛ ተስፋችን የማትጸየፈን በኃጢአት ብንወርቅ ለጎረቤታችን ምሳሌ እንድንሆን መዋደድ መፋቀር ሰላሙን አድለን ሁሉን እንድንችል ኃይሉን የምትሰጠን መጽናኛ ደጋፊ አባት የምትሆነን ብናጣም ብናገኝ አንተ ሀብታችን እንዳንደክም እንዳንዝል ጽናት የምትሆነን መጥተዋል ድንግል ወዳንቺ መጥተዋል ድንግል ወዳንቺ መጥተዋል ድንግል ወዳንቺ መጥተዋል ድንግል ወዳንቺ ሙሽሮቹ ድንግል ወዳንቺ ሙሽሮቹ ድንግል ወዳንቺ መጥተዋል ድንግል ወዳንቺ
መስማት ቀላል ምሳሌ ከበረ ገናና ነውና ወንዶቹ ሴቶች ወደ ግዘት እንዳይገቡ መስማትን አያስተውሉ። አስቀድመን እንደተናገር የታወቀ ምክንያት አለ። ካልከለከለው በዚች ቀን ታምራት ዘንድ የሚቻለው ሥጋውን ደሙን ሊቀበል ሥጋውን ደሙን መቀበል ካልተቻለው ታምራት ዘንድ ወደ ቤቱ ሥጋውን ደሙን እንደተቀበለ የሆነለታል ይደረግልኛል። ለማለት ቤታችን ቃል ታምራት የምንሙ የማቃለን ወይም ክርስቶስ ወገን ከምእመናን ጋር የሚቆጠር ፈጽሞ የተወገዱ የተለዩ እኛም የነሱ ስልጣን ይዘናልና ወደ ለጌትነት ሲመጣ ለዘላለም በእውነት እመቤታችን በአካል እንደ ወሰዶት የሚያከብረው ስለዚህ እንደማይፈጠሩ ዘመናውን እመቤታችን ባላተቃ የሚያከብ የታዘዘውን የሚዘራበት መጽሐፍ የተጻፈ የሚፈጽም ግን እስከ ዘላለሙ ድረስ የተባረከ ይሁን። እግዚአብሔር በደል የጣላት የዋጽኑ የሚጎዳ ማሰሪያ ባንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በብሩህ ደመና ተጭኖ መጥቶ በማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት ቃሉ የሚኖር ከአንቺ ተወልዶ የተገለጠልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር ባንቺ ባህሪ ከአንቺ ወለድ ዘንድ የወለደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽ በኋላ ማኅፀነ ድንግልናሽ እንዳይለወጥ አድርጎ የጠበቀሽ አማኑኤል የተወለደው እመቤቴ ማርያም ሆይ ደስ ይበልሽ። ማኅፀነ ድንግልናሽ ሳይለወጥ ኢየሱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ማኅፀነ ድንግልናሽ ሳይለወጥ ኢየሱስ ክርስቶስን የወለድሽ እመቤቴ ማርያም ሆይ ሰላምታ ይገባሻል። ልዩ መድኃኒታችን በመሆንሽ እናትና አገልጋይ ተወልደሻልና እግዚአብሔር ባሕርይሽን ባሕርይ አድርጎ ባረጓል ባርክሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛ ከምንወደው እሱ ከምንወደው ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ለዓለመ ዓለም ዘመኑ አክብሮ ለዘላለም በእውነት ይደረግልና አምላክን ይወለድ ሥጋ በድንጋሌ ነሳ ለክብርቱ ለቤታችን ያደረገችው ታምር ይህ ነው። እግዚአብሔር ማደሪያ በምትሆን በከበረች በኢየሩሳሌም ያደረገችው ድንቅ የሚሆን አምላክ የወለደች የእመቤታችንን የታምሯን ኃይል ስሙ። በዚያ ወራት በክርስቲያን ላይ ጸብ ክርክር ባደረጉ ጊዜ ከክፉዎች ወንበዴዎች ጸብ የተነሳ የነጋዴዎች መንገድ ተከለከለ። ያን ጊዜም ቀኑ ብርሃን የወረደበት የከበረ በዓለ ፋሲካ ነበርና እንደተለመደ ሥርዓት መንገደኞች አልተገኙም ነበር። ኢትዮጵያዊ ከሚሆን ከአንድ ነጋዴ በቀር ማንም አልተገኘም። ከዚህ በኋላ በየሥርዓታቸው በዓለ ፋሲካን ለማክበር የሮምና የፋርስ ሰዎች፣ የአርማንያና የጽር ሰዎችም፣ የገላትያና የሶርያም የእስክንድርያም ሰዎች ከጳጳሳቶቻቸውና ከሊቀ ጳጳሳቸው ጋር ተሰበሰቡ። ብዙም ጉባኤ ሆነ። ከኢትዮጵያም ሰዎች ነጋዴያን
በፈለጉ ጊዜ ከአንድ ሰው በቀር አላገኙም። በአደባባይ መካከል ጠርተው አቁመው ባልንጀሮቹ የኢትዮጵያ ሰዎች ሳይኖሩ አንተ ብቻህን ምን አመጣህ አሉት። ፊትህ የጠቆረ መልክህ የከፋ አንተ ከእኛ ጋር ምን አለህ አሉት። አሁንም አንተ ከጉባኤያችን ተለይ አሉት። ይህም ተናግረው ያንን መንገደኛ ፈጽሞ እየሰደቡ ከጉባኤ ለዩ። በእኛ ላይ የሚመኩ የኢትዮጵያውያን ሰዎች ትምህርታቸውን እስኪ ዛሬ እናያለን እያሉ እርስ በራሳቸው ተነጋገሩ። ከግብፅ ሰዎች እኛ ካልኖርን የትንሣኤ ብርሃን አይወርድላቸውም እያሉ ይመካሉና ይህን የተናገረውን ያን የኢትዮጵያዊ ወገን መንገደኛን አውጥተው ሰደዱ። ያን ጊዜም ያ መንገደኛ በፍጹም ልቅሶ እያለቀሰ ከጉባኤያቸው መካከል ተለይቶ ወጣ። ከእመቤታችን መቋሚያ ገብቶ እመቤቴ ማርያም ወይ ግፌን ተመልከች፣ መናቄንና ከዚህ ከትልቅ ጉባኤ ሁሉ መለየቴን እወቂ አለ። መንገዴ በረሃብ በጥም በላብ በድካም የሆነ ልጅሽና አንቺን ስለመውደዴ ነውና ይህንና ይህንም የመሰለ ተናግሮ በቀራንዮ አንጻ በተሰራች በዕብራይስጥ ማርያም በሚሏት በእመቤታችን መቋሚያ ላይ ይጸልይ ጀመረ። ያንቺን ቦታ የእመቤታችን መቋሚያ ብለው መጥራታቸው ግን ያን ጊዜ በዕለተ ዓርብ ልጇ በዕፀ መስቀል ላይ ተሰቅሎ ሳለ እዚያ ቦታ ላይ እመቤታችን ቆማ አልቅሳ ነበርና ስለ እግዚአብሔራችን ቦታ መቋሚያ ከእግዝእትነ ማርያም ብለው ቦታ ምቋመ እግዝእትነ ማርያም ብለው ጠሯት፣ ሰየሟት። ከመንገደኞች ያዘነ የተከዘ ሁሉ ከዚያች ቦታ በለመነ ጊዜ የልመናውን ዋጋ ከእመቤታችን ዘንድ ፈጥኖ ያገኝ ነበር። ስለዚህ ነገር ያ ነጋዴ በዚያች ቦታ በፍጹም ልመና ሳለ መበደሉን መሰለቁን ወደ እመቤታችን ሲያስታውስ ለዚህ ለተበደለና ለተሰደደ ከብዙ ባለጠጎች ጉባኤም ተልኮ ለተለየ መንገደኛ ወደዚያች ቦታ ከሰማይ ብርሃን ወረደለት። እሱ ግን ወደ እመቤታችን መለመን ጸሎትን በማዘወተር ልቦናው ወደ ሰማይ ተመስጦ ነበርና በእጁ ላይ ቦግ ሲል ያን ብርሃን ፋና አላየም። ነገር ግን አይሁድ በዚያ መንገደኛ እጅ ላይ ብርሃኑ ሲንቦገቦግ በሩቅ አይተው እጹብ ብለው ፈጽመው አደነቁ። የኢትዮጵያ ሰዎች ሃይማኖታቸው ምንኛ የቀና ድንቅ ነው አሉ። ለተበደለው ሰው ከሰማይ የወረደለት ብርሃን እዩ የእግዚአብሔር ማደሪያ እናንተ ሰው ብለው ጠርተው ክቡራን በሚሆኑ እጆች ላይ የሚያበራ ይህን ፋና አታይምን አሉት። ያን ጊዜ አእምሮ ተመለሰለት፣ ሐዘኑም ወደ ፍጹም ደስታ ተመለሰለት። የእመቤታችንን የታምሯን ምስጢር ባየ ጊዜ ከመበደሉ የተነሳ ለብቻው ብርሃን ስለወረደለት ደስ አለው። ያን መንገደኛ የናቁትና የገፉት የተሰበሰቡትም አይተው አፈሩ፣ ደነገጡ። የኢትዮጵያ ወገኖች ሃይማኖታቸው በእውነት በምን የቀና ነው እውነተኛም ነው አሉ። ያን ጊዜ የተሰበሰቡት ወደ ወረደው ብርሃን ሄደው ያን መንገደኛ ስለናቁትና ስለበደሉት ይቅር ይላቸው ዘንድ ማለሉት። ይቅርም አሉት። በተሰበሰቡት ላይና በመንገደኛው መካከል ፍቅር፣ አንድነት ሆነ። ከዚያች ቀንም ወዲህ ለኢትዮጵያ ሰዎች ከፍተኛ ክብር ተደረገ። ከግብፅ ሰዎች ይልቅ በኢትዮጵያ ሰዎች ላይ ባለመዋልነት ተደረገ። ብርሃን ስለወረደላቸው ሃይማኖታቸው የቀና የኢትዮጵያ ሰዎች ከሌሉ ለግብፅ ሰዎች ብርሃን እንዳይወርድ ይህ ነገር የተረዳ የታወቀ ሆነ። እኒያም እመቤታችንን የሚወዱ ናቸው። ይህም ሁሉ የተደረገ ከእመቤታችን ታምር ገናናነት የተነሳ ነው። ስለዚህም መንገደኛ መገፋት ነው። ልመኗ ቅርበኛ ለዘላለም ከሆነ
እመቤታችን ጣዕሟን ፍቅሯን
እኔ ገብረ ጻድቅ ንግሥተ ማርያም የሕግ ሚስቴ ትሆነኝ ዘንድ ወልጄ ተቀብያታለሁ። ስለዚህም ከዛሬ ጀምሮ በስራዋ ሁሉ በተቻለኝ እረዳታለሁ። በሕማሟና በጤናዋ በደስታዋና በሐዘኗም ጊዜ ከእርሷ ጋር እሆናለሁ። መከነች ሰነፈች ማለት ይህንን በመሳሰለ ምክንያት ሁሉ በልዑል እግዚአብሔር ትእዛዝ ከእሷ በሞት እስክለይ ድረስ አልተዋትም፣ ወልጄ ተቀብያታለሁና። ስለዚህም በእግዚአብሔርና በተቀደሰችው ቅድስት ኦርቶዶክስ ተዋሕዶ ሃይማኖት በቅድስት ቤተ ክርስቲያን ፊት ቃል እገባለሁ። እኔ ንግሥተ ማርያም ገብረ ጻድቅ የሕግ ባሌ የሆነ ዘንድ ወልጄ ተቀብያለሁ። ስለዚህ ከዛሬ ጀምሮ በተቻለ መጠን በስራው ሁሉ እረዳዋለሁ። በሐዘኑና በደስታው በጤናውና በሕማሙ ጊዜ ከእርሱ ጋር እሆናለሁ። በልዑል እግዚአብሔር ትእዛዝ ከእርሱ በሞት እስክለይ ድረስ ከእርሱ ጋር እሆናለሁ፣ ታዘዘዋለሁ። ቃሌንም በእግዚአብሔርና በተቀደሰችው ኦርቶዶክሳዊት ቅድስት ቤተ ክርስቲያን ፊት ቃል እገባለሁ። እግዚአብሔር አምላካችን ሆይ እናመሰግናለን። ዓለምን ያስክ ዓለማት በፊት የነበር ሰማይና ምድርን በቃል ያጸና የምድርንም መሰረት በውስጣቸው የሚገኙትን ፍጥረታት ሁሉ የተበተኑትን የሰበሰብ ሁለቱን ወገን ገብረ ጻድቅንና ንግሥተ ማርያምን አንድ ያደረገ አሁንም ጌታችን ሆይ የጸና የቃል ኪዳን ቀለበት ትባርክ ዘንድ ለምንሃለን፣ እንማልድሃለን። ለባለሟሎች ለገብረ ጻድቅና ለንግሥተ ማርያም ለአንድነታቸው ማሰሪያ ምልክት የሆንላቸው ዘንድ ከአንተ በረከትን ይሻሉና በአሮን ማሰሪያ ለቃል አርያነት ምልክት የተዘጋጁ እንዲሆኑ መካከላቸው የማይለያይ ፍቅር የሆንላቸው ዘንድ ይሁን
በቤተ ክርስቲያን ላይ የተመሠረተውና የጠበቀው ፍቅር ነው። እያንዳንዳቸው ተስማምተው ባጸኑት በአንድነት ማሰሪያ ይኖሩ ዘንድ አንተ የፍቅር ማሰሪያ ነህና ቃል ኪዳናቸውን በሕግ አዝዘሃልና በመካከላቸው መግባባትን አድርገሃልና የአንድ ልጅህን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ይፈጽሙ ዘንድ እርሱም ጌትነት ስግደት የሚገባው ነው። ከአንተም ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘለዓለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወልድ መንፈስ ቅዱስ ሥሉስ ሥሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም። ትንሽ ወደዛ ጠጋቢ ወደዛ ትንሽ ወደዛ ይኸው በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም የተባረክ ልጃችን ገብረ ጻድቅ ሆይ በእጆች ሰውን የፈጠረ ረዳት ኃይል ትሆነው ዘንድ ሴትን የሰጠኸው አምላክ ሆይ አሁንም ጌታችን ሆይ ለእኒህ ለባለሟሎች ለገብረ ጻድቅና ለንግሥተ ማርያም ለሙሽራውና ለሙሽሪት ለረዳቱ አጓዡን በአንድነት ለማዋሃዳቸው አንድ የመሆናቸውን ምልክት ስጣቸው። በፍቅር ማሰሪያ የሆኑ ዘንድ ለሁለታችሁ እሰጣለሁ፣ ሰላሜ ከሁለታችሁ ጋር ተዋለሁ በላቸው። አንተ የሁላችን ሰላም ነህና እኛም ወደ ላይ ክብርና ምስጋናን እናቀርባለን ከአንድ ልጅና ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር በየጊዜውም ዛሬም ዘወትርም ለዘላለሙ አሜን። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ሰማይን በከዋክብት ያስጌጥ ምድርንም አይነቱ ብዙ በሆነ አበባ ያሳምር ሰማያዊ ሀብትንና ምድራዊ ረፍትን ለሰው የሰጠህ አሁንም ደግሞ አንተ ሰውን የምታፈቅር ቸር ሆይ ይህችን የቀረበች ቀለበት ትባርክ ዘንድ ልብስ ትባርክ ዘንድ ለምናለን እንማልድሃለን። ለሚለብሷት ለሁለቱ ለባለሟሎችም ለገብረ ጻድቅና ለንግሥተ ማርያም በቸርነት የደስታ የክብር የመዳን ልብስ ትሆንላቸው ዘንድ የደስታና የሐሴት ልብስ ትሆንላቸው ዘንድ በነፍሳቸውም በሥጋቸውም በመንፈሳቸው ንጹሐን እንዲሆኑ ጠብቃቸው። ጽድቅን በመስራት ሕይወታቸውን የንጽሕና የሰላምና የጤና ትሆንላቸው ዘንድ የሰማይና ምድርን በረከት ስጣቸው። ትሩፋትን በመስራት ባለጸጎች አድርጋቸው። ቤታቸውን በበረከት ሁሉ ምላ። በየጊዜውም ሁሉ ፈቃድን ለመስራት የበቁ አድርጋቸው። አንተ ሩሩ ነህና ቸርነትም የበዛ ነውና ቸር ከሚሆን አባትና ከአንተም ትክክል ከሚሆን ሕያው ከሚያደርግ ከመንፈስ ቅዱስም ጋር ዛሬ ዘወትርም ለዘለዓለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አብ ወልድ መንፈስ ቅዱስ ሥሉስ ሥሩይ ኩሎ ጊዜ ይእዜኒ ወዘልፈኒ ወለዓለመ ዓለም።
ሁሉን የያዝ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የኢየሱስ ክርስቶስ አባት በወይራ ፍሬ ቅባት ካህናትን ነገሥታትን ነቢያትን የቀባ ሰውን የምትወድ ቸር ጌታ ወደ አንተ እንለምናለን እንማልድሃለን። ይህችን ዘይት ባርክ ዘንድ ለባለሟሎች ለገብረ ጻድቅና ለንግሥተ ማርያም የእግዚአብሔር ይሁን አሜን። የጽድቅና የፍርድ ማሰሪያ ይሁን አሜን። የማይጠፋ ንጽሕና ያለው ቅብ ይሁን አሜን። የማይጠወልቅ በርግና የሥጋ ብርሃን ይሁን አሜን። የጌጥና የደስታ የእውነተኛ ሀብት ይሁን አሜን። ኃይል ደህንነት የጠላት ሥራ ሁሉ ድል የሚነሳ ነፍሳቸውና ሥጋቸውን መንፈሳቸውን የሚያድስ ይሁን አሜን። የብልጽግና የመልካም ሥራ ፍሬ የሚሰጥ ይሁን አሜን። ክብርና ምስጋና በተቀደሰ ስም ይሁን አሜን። ከአንድ ልጅ ከአንተም ትክክል ከሚሆን ሕይወትን ከሚሰጥ ከመንፈስ ቅዱስም ጋር ዛሬ ዘወትር ለዘለዓለሙ አሜን። ይህ ቅባት ክፉ መንፈስን የሚቃወም ነው። ይህ ቅባት ለተቀደሱት ነፍሳት የሚሰጥ ነው። ይህ ቅባት ክፉ መንፈስን በመቃወም ነው። የክብር ንጉሥ በሚሆን በጌታችን በኢየሱስ ክርስቶስ ፍጹም ደስታ ሦስት የሚሆን አብ ወልድ መንፈስ ቅዱስ ዛሬም ዘወትርም ለዘለዓለሙ የምክር ጸሎት አሁን እናንተ በዚች በተቀደሰች ሰዓት የሠራዊት ጌታ መቅደስ በተቀደሰ መኖር ፊት በኦርቶዶክሳዊ ቅድስት ጉባኤ ቤተ ክርስቲያን ፊት ቆማችኋል። የተባረከች ጋብቻ አዋሃደቻችሁ፣ አንድ አደረገቻችሁ። የቀሩትን ምዕመናን ወገኖቻችን ሁሉ በዚህ ሕግና ሥርዓት ዘር በመፈለግና ምክክር ማድረግ በንጽሕና በጥራት አንድ ሴት አግብተዋል። ከእናንተ እያንዳንዳቸው አንዱ ማድረግ የሚገባውን ማወቅና መስራት ይገባቸዋል። አንተ የተባረክ ልጅ በመንፈስ ቅዱስ ጸጋ የጸና የተወደደ ወንድም ገብረ ጻድቅ ሆይ በዚህች የተባረከች ሰዓት በጥሩ ልቦና በንጹሕ ሕሊና በመልካም ሐሳብ ሚስትህን መቀበል ይገባል። የሚጠቅማትን ነገር ለመስራት በርታ። የምታዝኑ እንዳትሆን ደስ የሚያሰኛትን ነገር ለመስራት ሁሉ አብቅን። ከእናት ከአባቷ በኋላ ዛሬ እሷ ያንተ አለቃንና በሰማያዊ ጋብቻ በመንፈሳዊ በሰማያዊ አክሊልና በመንፈሳዊ ጋብቻ ዋሃደቻችሁ። የእግዚአብሔር ጸጋ በእናንተ በሁላችሁ ላይ አረፈች። የመከሩን ትእዛዝ የምትቀበል የእግዚአብሔር እጅህን ሲያነሳ ጥሪትህን ያበዛዋል። ለዓይኖችም ደስታ የሆኑ የተባረኩ ልጆችን ይሰጥሃል። ረጅም ዕድሜን ይሰጥሃል። ትዳርህንም በጎ ያደርግልሃል። በዚህም ዓለም በኋለኛው ፍጻሜን ያሳምርልሃል። አንቺም የተባረክሽ የታደልሽ ሙሽራ ንግሥተ ማርያም ሆይ ባልሽን የመከሩትን ምክር ሁሉ እንደሰማሽ
አንቺም ደግሞ ልታከብሪውና ልትፈሪው ይገባል። ከትእዛዙ ከፈቃዱ ልትተላለፊ አይገባሽም። እንዲያውም እሱን ባዘዙት ሁሉ አድርገሽ ፈቃዱ ልትፈጽሚ ይገባሻል። አንቺም ዛሬ ብቻሽን ከእርሱ ጋር ሆንሽ። ከእናት ከአባትሽ በኋላ በአንቺ ላይ እሱ አለቃ ነውና በሰፊ ልቦናና በንጹሕ ሕሊና ልትቀበይው ይገባሻል። በፊቱ ፊትሽን አታጥፊበት። ከሚገባው ነገር ሁሉ አንድ ነገር ስንኳ ሆን አታጥፊበት። ከእርሱ ጋር በምሳሌው ነገር ሁሉ እግዚአብሔር እንግዲህ ከአባትሽና ከእናትሽ በኋላ ፈቃዱ ሁሉ ትፈጽሚ ዘንድ ልዑል እግዚአብሔር በአንቺ ላይ አለቃ አድርጎታልና አንቺም ከእርሱ ጋር መኖር ይገባሻል። እናታችን ሳራ ከአባታችን ከአብርሃም ጋር እንደነበረች ትታዘዘውም እንደነበረች ጌታዬን ጥለው እንደነበረ ፈቃዱን መፈጸሟን አይቶ ልዑል እግዚአብሔር እንደባረካትና የእሱን ፍቅር አግኝታ ከእርጅናዋ በኋላ ይስሐቅን እንደወለደች ዘርዋንም እንደ ሰማይ ኮከብና እንደ ባሕር አሸዋ የበዛ እንዳደረገው አንቺም የመከርሽ ምክሬን ትእዛዜን ሁሉ የሰማሽ እንደሆነ ምክሬን የተቀበልሽ እንደሆነ እግዚአብሔር እጅሽን ይዞ ያነሳሻል፣ ሰፊ ሀብትን ይሰጥሻል፣ በቤትሽም በረከት ያሳድራል፣ ለዓይኖችሽም ደስታ የሆኑ የተባረኩ ልጆችን ይሰጥሻል። የልዑል እግዚአብሔር ስሙ የተባረከ ይሁን ለዘላለሙ አሜን። ወንድም ሆይ እግዚአብሔር ይባርክህ፣ እህት ሆይ እግዚአብሔር ይባርክሽ። በመርከብ በወጡ ጊዜ ኖኅንና ሚስቱን እንደባረከ በእነርሱ ዘንድ ምድርን መላ ለአብርሃም፣ ሳራ፣ ለይስሐቅ፣ ርብቃን፣ ለያዕቆብ ራሔልን እንደባረከ ስሙ የከበረ አምላክ በቃና ዘገሊላ ሰርግ ቤት በረከቱን እንዳሳደረ በእናንተም ላይ በቤታችሁም ሁሉ ላይ በረከትን ያሳድር። ሁላችሁንም ያስማማችሁ፣ መንፈሳዊ ፍቅርንም በልባችሁ ያሳድር። ሀብታችሁን ያብዛ፣ ቤታችሁን ይስራ፣ ረጅም ዕድሜ የደስታ ሕይወትን ይስጣችሁ፣ የተባረኩትን ልጆች ይስጣችሁ። ይህ የተባረከ ጋብቻ ጸሎታችን የሥርዓተ ጋብቻችን ጸሎታችን ትቀበለን ለምናለን እንማልዳለን። ስለሚያርፈው የሚያርፈውን ስለ ምድራዊው ሰማያዊውን ተካልን። ኃጢአታችንና በደላችንን ስህተታችንን ይቅር በለን። ከክፉ ከዲያብሎስ ተንኮል ሰውረን ሀገራችን ያጽናልን። በዚህ ቀንና ሰዓት በዚህ በተሰበሰቡትን ወገኖቻችን ሁሉ በበረታ ቀን እንድንጠብቅ ቤታቸውን ሥራ ከጠላት ፈተና ሰውረልን። ክፉ የሚያደርስበትን ሰማያዊ ደስታ ስጣቸው። በሁላችን ቤት በወገናችን መመኪያ በንጽሕት መድኃኒታችንና ከአዳም ወገን ሁሉ በተመረጠች በንጽሕት በቅድስት ድንግል ማርያም አማላጅነት ሰማዕትነትን በተቀበለ በተመረጠ ሐዋርያዊና ወንጌላዊ በሚሆን በቅዱስ ማርቆስ አማላጅነት በጻድቃን በሰማዕታት ንጹሐን በሆኑ በቅዱሳን አማላጅነት ይባርከን ያክብረን፣ አሜን። Yeah.
ባረከ እግዚኦ ነገረ ዘሞንጌል ማቴዎስ ለሐዋርያው ለክብረ መንግሥቱ መንፈሳዊ እስካለም ወአኮቴት ለዓለም ዓለም የቅዱስ ማቴዎስ ወንጌል ምዕራፍ 3 ምዕራፍ 19 ቁጥር 3 እስከ 14 ፈሪሳውያን ወደ እርሱ ቀረቡና ሲፈትኑት ሰው በሆነ ምክንያት ሁሉ ሚስቱ እንዲፈታ ትፈቅዳለህን? አሉት። እርሱ መልሶ እንዲህ አለ፣ ፈጣሪ በመጀመሪያ ወንድና ሴት አደረጋቸው። ስለዚህ ሰው አባቱን እናቱን ይተዋል፣ ከሚስቱ ጋር ይተባበራል፣ ሁለቱም አንድ ሥጋ ይሆናሉ የሚለውን ቃል አላነበባችሁምን? ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም። እግዚአብሔር ያጣመረውን እንግዲህ ሰው አይለየው። እነርሱም እንኪያስ ሙሴ ብቻዋን ጽሕፈት ሰጥተው እንዲፈቷት ስለምን አዘዛሉት? እርሱም ሙሴ ስለ ልባችሁ ጥንካሬ ሚስቶቻችሁን ትፈቱ ዘንድ ፈቀደላችሁ፣ ከጥንት ግን እንዲህ አልነበረም። እኔ እላችኋለሁ ያለ ዝሙት ምክንያት ሚስቱን ፈቶ ሌላይቱን የሚያገባ ያመነዝራል፣ የተፈታችውን የሚያገባ ያመነዝራል አላቸው። ደቀ መዛሙርቱም የባልና የሚስት ሥርዓት እንዲህ ከሆነ መጋባት አይጠቅምም አሉት። እርሱም ግን ይህ ነገር ለተሰጣቸው ነው እንጂ ለሁሉም አይደለም። በእናታቸው ማኅፀን ጃንደረቦች ሆነው የተወለዱ አሉ። ሰው የሰለባቸው ጃንደረቦች አሉ። ስለ መንግሥተ ሰማያት ራሳቸውን የሰለሙ ጃንደረቦች አሉ። ሊቀበለው የሚችል ይቀበለው አላቸው። ሰማይና ምድር አባት ቃል ግን አብንዳ ሊታረቅ ከመዛሙርቱ
ጳጳሳቱ ፓትርያርክ ዘኢትዮጵያ አባ ማትያስ ወምስለ ሊቀ ጳጳስና አባ ሄኖክ ወምስለ ኩሎሙ አበው ሊቃነ ጳጳሳት ወምስለ መምህራነ ፍቅረ ሥላሴ ወምስለ ኩሉ ካህናት ወዲያቆናት ወሊቃውንት ወምስለ የተፈጸመላቸውን የአብርሃም የይስሐቅ ጋብቻ የባረከ አምላክ ልጆችን የገብረ ጻድቅና ንግሥተ ማርያምን ጋብቻቸውን ባርክልን። በዕድሜ በጤና በልጆች በአንተ በፍቅር እንድታኖረን ረጅም ዘመናትን ሰፊ ዓመታት እንድታድልልን በዛሬው ዕለት ጸሎተ ፍትሐት ቅድስላቸው የወለተ ጻድቃን መስዋዕት ቅዱሳን ቦታ እንድታሳርፍልን ሀገረ ሕይወትን መካነ ረፍትን ገነት መንግሥተ ሰማያት እንድታወርስልን ለብርሃን እርገቷ ሰላም ሰላም አቅርበ ለብርሃነ መስቀል ረድኤት እንድታደርሰን ሰላም አሳደግን አምላክ ሰላም Thank you.
ኢየሱስ ክርስቶስ መድኃኒነ ወቡሩክ መንፈስ ቅዱስ ጰራቅሊጦስ መጽኒ ወመንፈስ ቅዱስ አብ ወወልድ መንፈስ ቅዱስ ሆይ ሁሉ ጊዜ ጊዜኒ ወዘልፈኒ ወለዓለመ ዓለም ጸልዩ አበዌ ወአዌ ላዕሌ ወላዕለ ዝንቱ ዘካርያስ መስዋዕት አቤልን ከመጣራን ሹመት መልከጼዴቅን ዝማሬ ዳዊትን ዕጣነ ዘካርያስን የተቀበለ አምላክ እኛን ብቻ የተፈጸመላቸውን የአብርሃምን የሳራን የባረከ አምላክ ልጆችን የገብረ ጻድቅን ንግሥተ ማርያም ጋብቻቸውን በአክመድ ሌሎቴን አብርሃት በረከት ልጆች ምክረ በረከት አንድነት እንድታቆረን ረጅም ዘመናትን ሰፊ ሀብታት እንድታደልን መባውን ማስቀደሻውን መስራት መኩራትን የሚያሰሩት ሙሉ በረከት ባርክልን በቸርነት ጠብቅልን። ዛሬው በጸሎተ ፍትሐት የደረሰላቸውን የወለተ ጻድቃንን ነፍስ በቅዱሳን ቦታ በአብርሃም በይስሐቅ በያዕቆብ አድርገህ አሳርፍልን። ገነት መንግሥተ ሰማያትን አውርስልን። አቡነ ዘበሰማያት ታደነን ሰማይ እግዚኦ ከመታደነን እግዚአብሔር ታ እግዚአብሔር ይባል Thank you.
በመንፈስ ቅዱስ የመረጧቸው ሐዋርያትን አዝዞ እስከ አረገበት ቀን ድረስ ያለ Thank you.
ያስተምራሉ። እናንተም ለዚህ ነገር ምስክሮቹ ናችሁ። እነሆ እኔ የአባቴን ተስፋ ለእናንተ እልካለሁ። በሃይማኖት ሰዎች ያሉ ሁሉንም በመንፈስ ጌታ ኢየሱስ ክርስቶስ
ቤተ ክርስቲያኑ ጊዜ እንደሚሰበሰቡ ለቤተ ክርስቲያን ሊቃውንት ለእያንዳንዱ የስማቸው አባላት መንግስታት ሰላም አብዛላቸው መሰረታዊ እናቱ ሁሉ ክርስቶሳውያን የአምላክ ቤተስከዛሬ ወገኖቻችን፣ አባቶቻችን፣ እናቶቻችን፣ ወንድሞቻችን፣ እህቶቻችን፣ ነፍሶቻችን አስባው አባቶቻችን አብርሃም፣ ይስሐቅ፣ ያዕቆብ ነፍሶቻቸውን አሳልፎ አምላካችን ክርስቶስ ስደትና በቃሉት ማይሆን አገዛዝ ተያዙት አምላካችን በቸርነት አድናቸው። ወገናችን ኢየሱስ ክርስቶስ ሆይ ወደ አንተ ርስት ልንባል ጠብቃችሁ እስከ ዘላለሙ ከፍ ከፍ አድርጋችሁ አቤቱ አባታቱን አለቆች አባታቱንና ኤጲስቆጶሳቱን በእርሱ ስላሴ ይገባል ከእርሱ ጋር ከመንፈስ ቅዱስም ጋር ዛሬም ዘወትርም ለዘላለሙ Yeah.
አቤቱ በእውነት የሁሉ ገዥ ነህ። አሁን አቤቱ የሁሉ መድኃኒት ነህ። አሁን አቤቱ ሁሉን የምትጠብቅ ነህ። አሁን አቤቱ ሁሉን የምትመግብ ነህ። ለዚህ ከእኛ ሥጋ ጋር አንድ እንዳደረግህ ከአንተ መሲህ ከእኛ እንደዚሁ ሀገራችን ኢትዮጵያ ጽኑ ሰላም ያደርግልን፣ ያውርድልን፣ ይፈርሰውን በዛሬው ዕለት ጸሎተ ምዕራፍ የተደረገላት የመላእክት አለቃ የሚሆን ቅዱስ ገብርኤል